የሚያዘው እንጂ እንደው ሃውስ ኦፍ ካርድ አይደለም የገነባው። ሃውስ ኦፍ ካርድ ታውቃላችሁ? መሰረቱ ላይ ሳይሰራ እንደው አላደለ ዝም ብሎ ህንጻውን መገንባት መሰረት ላይ ሳይሰራ ይሄ በጣም ትንሽ እርጥበት ሊሆን ይችላል፣ ንፋስ ሊሆን ይችላል፣ ምናምን ከየትም የመጣ እርጥበት ንፋስ ከመንግስትም ይሁን ከማንም የመጣ ምን ሊያደርገው ይችላል? ታርጎ ሊወስዱ ይችላል። በጽኑ መሰረት ላይ ሲሰራ ግን በትክክለኛው ሲሰራ ግን whatever it takes ጸንተን ምን ማድረግ እንችላለን? መቆም እንችላለን። ቢኮዝ እኛ አምራቾች ነን። እኛ ሪል ቫልዩ ለማህበረሰቡ እየሰጠን ያለ ነው። ሪል ምርቶችን እየሰጠን ያለ ነው። ሰዎች የሚጠቅማቸውን ነገር ነው እያጋራን ያለ ነው። ይሄን ማድረጋችንን እንቀጥላለን፣ እናድጋለን። ስለዚህ ሁለቱንም ነገር ምን አድርገናል ማለት ነው? አቺቭ አድርገናል። እንደ ቢዝነስ ሰስተናብሊቲ ሁለተኛ እድገቱ ዘላቂነቱ አለ ማለት ነው። ስለዚህ ጽኑ ከኢቲኬር ጋር ከሁሉም ትሬኒንግ ከምንወስደው ነገር በጠቅላላ ከፓሽን በሉት ከሚበሉት እንደ ጽናት ያለ በጣም ለሰው ልጅ የሚጠቅም ሌላ ምንም ነገር የለም። በያዙት ነገር ላይ ጸንቶ መቆም፣ ጸንታችሁ ቁሙ፣ ጽኑ። የጸና መጨረሻ ላይ ይሳካለታል። የጸናበት ነገር ይከፍለዋል። አብዛኛው ስኬት የተሳካላቸው ብትጠይቁ መጨረሻ ላይ ምን ማድረጋቸው ነው የምታዩት? መጽናታቸው ነው እንጂ ሂር ኤንድ ዜር መሆናቸው አይደለም። ወይ ከዳር አልደርስ ወይ ከመሃል አልመለስ ይባላል አይደል? መድረስ አለብን፣ እዛው ዳሩ ድረስ መሄድ አለብን። ስለዚህ ዝለቁ፣ ጽኑ ከኢቲኬር ጋር እግዚአብሔር ይረዳናል። ህልሞቻችንን በጠቅላላ እውን እናደርጋለን። የእናንተ ህልም እንዲሳካላችሁ እኛ ከጎናችሁ ነን፣ አብረናችሁ ነን። እንበርታሽ። በሶስተኛ ጊዜ አቤት ተመራቂዎቻችን እንግዲህ የተመረቃችሁበትን የተማራችሁትን በተግባር የምታሳዩበት ፍሬያማ የምትሆኑበት ጊዜ እመኝላችኋለሁ። እንኳን ደስ አላችሁ።